ብዙ ነገር አታውራ። ከሁለት ወር በፊት ቀድመህ እንድትዘጋጅ ብዬ አስጠንቅቄ ነበር እኮ። ታዲያ ንገረዋ በቃ። አሁኑኑ ተነስና ሂድና ንገር። አለበለዚያ እኔ ከዚህ ቤት ነው የምወጣው። አሃ እኔ ሰብአዊነት ይዞኝ እናት አባቱ ስላጣ ሰብአዊነት ይዞኝ እንጂ የልጅነት ሚስቴንማ በሱ ምክንያት ላጣ አይገባም። በቃ ንገረው። አይ እንደው ምን አይነት ፈተና ውስጥ ነው የገባው? አሁንስ ግራ ገባኝ። ምን ማድረግ ነው የሚሻለኝ? በቃ አሁን ካላስወጣሁት ውርስ ይጠይቀኛል። ይሄ አስመሳይ ጀግናው እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አንተ ከሁለት ወር በፊት ቀድሜ አልነገርኩም? ይሄን ቤት ለቀህልኝ ውጣ፣ ልጆችን ላሳድግበት አላልኩም? ይኸው ዛሬ ደግሞ ከልጅነት ባለቤቴ ልታጣላኝ። እንደው እንዴት አድርጌ ልንገር? እኔ እኮ አለመውጣት ፈልጌ ሳይሆን አሁን በቅርቡ የሆነ ስራ አገኛለሁና እባካችሁ 6 ወር ታገዛችሁኛል አይደለም? በቃ እኔም ሰው ነኝ አይደለም? ሰብአዊነትማ ይዞኝ ነው ሰው ማነህ ብዬ ነው 6 ወር ሙሉ አለምንም ነገር ምንም ነገር ካንተ ሳልጠብቅ እቅፍ አድርጌ ያስኩ እንደ ልጅ እኮ ጋሽ። አሁን የት ልሂድ? እኔ የማውቀው ሰው የለም። ጓደኞቼም ያው ከቤተሰብ ጋር ጥገኛ ሆነው ነው ያሉት። እባክህ ጋሽ ብዙ ነገር አታውራ። ከሁለት ወር በፊት ቀድመህ እንድትዘጋጅ ብዬ አስጠንቅቄ ነበር። ዛሬውኑ ከቤት እንድትወጣል ጋሽ። እባክህ አጨክንብኝ። እስካሁን ድረስ አላስወጣኸው? አስወጣው እንጂ። ኧረ እባካችሁ። እስከ ዛሬ በክብር ያዝነህ በሉጣ። ውጣልኝ፣ ውጣ በቃ ከዚህ። እሺ ልብሴን ሊያዝ ልቀቁኝ እባካችሁ። እስከ ዛሬ የተቀመጥክበትን በማሰብ ችሏል። ምንም እቃ የለህም። እዚች በራፍ እንዳትደርስብኝ፣ እንዳትመጣ